እናቀምሳንቹ አይ በቃ እናንተ ሄዱ ለምን መሄድ አለብኝ በቃ ወደ ቤት ቆይ ምን ሆነሻል ሜሉ ጋር እንሄዳለን ተባብለን አይደል እንደወጣ ነው አሁን የምን ቤት ነው መሄድ ስላለብኝ ነው ሜሉ ጋርም እኮ ሄዳለሁ ባይሆን እናንተ ሄዱ ቤት መግባት ስላለብኝ ግን በሰላም አረ በሰላም ነው እኮ እንሂዳ ሰዓት ይሄድ እኮ ነው ስማው ሜሉ እንደዛ ሆነ ማየት ለኔ በጣም ከባድ ነገር አይ እኛማ ጓደኛሽ ላይ እንደዛ ሆነ ቀኑ ሙሉ ስትጨነቂ ውለሻውን ሐሳብሽን ስቀይሪ ግራ ገብቶን እኮ ነው ገባኝ እኮ ግን ለእናቴ ስላልነገርኳት ትጨነቅብኛለች በዛ ላይ ይበላ የሚለበስ ነገር ይዤላችሁ እሄዳለሁ ሆስፒታልም ማደር ካለብኝ አድራለሁ አይ እንደዛ አስበሽ ከሆነማ ጥሩ ነው አሁን እኮ ምንም አልያዝንም ግብት ውጥት ነው ግን ቢያንስ አይኗን አይተን እንረጋጋ ብለን ነው እንጂ እኮ እናንተ ሄዱና ያት ከዛን ይመጣል እንደዛ ይሻላል ብለሽ ነው አዎ ቻው በቃ እሺ በቃ ቻው እንደዋወላለን እሺ ፊቷ ልክ አይደለም ዶክተር ምን ሆና ነው ልጄ አልገባኝ ምን ሆና ነው ተራጉ ማዘር ልጆት ደህና ናት እሺ ምን ተፈጥሮ ነው ተመርዛ ነበር ቶሎ ስለመጣችሁ አሁን መድኃኒት ሰተናታል ደህና ናት ምን መርዝ ወይኔ ልጄ ወይኔ ልጄ ወይኔ ልጄ ተረጋጉ አሁን ደህና ናት ዶክተር በጣም አመሰግናለሁ ጊዜ ይስጥልኝ ችግር የለውም እዚሁ ቢሮ ነው ያለው ታናግሩ እሺ ልጄ ማሪ ነቀሽልኝ ደህና ነኝ ማታስቢ ቆይ ትምህርት ቤት መጥቶ ያገኘሽ ሰው አለ ኧረ እኔ ማንንም አላገኘሁም ልጄ እኮ እናትሽ ነኝ ምንም አትደብቂ ባለፈውም እጅሽን ተሰብረሽ መጣሽ እሱ እኮ እማ እንደምታስቢ አይደለም ተይው በቃ ሜልዬ እኔ የምፈራቸው በጣም ብዙ ነገሮች አሉ በቃ አረፍት አድርጊ እሺ ማለት ምንድነው እኔ ማላውቀው አንቺ የምትፈሪ ነገር አለ እንዴ ሜሉ ደህና ነሽ ጓደኞቿ ናችሁ አዎ አንድ ክፍል ነው የምንማረው ሜሉ ግን ደህና ነሽ ሜሉ ቅድም እኮ ወድቀሽ ሲያሽ በጣም ደንግጬ ነበር ዶክተሩ ግን ቅድም በቃ እንደሰማችሁት ነው አሁን ግን ረፍት ማድረግ አለባት አዎ ልክ ነው ረፍት ማድረግ አለባት እኔ እኮ በጣም ደህና ነኝ ዝም ብላችሁ የለፋችሁት ያገዛው ትምህርት ቤት መገናኘት እንችል ነበር እንዴ በዚህ ሁኔታ ትምህርት መች በቅጡ እንኳን ተሻለሽ እንዴ ትምህርቴንማ ሉዝ ማድረግ አልፈልግም የባለፈውም ድብልቅ ይቆብኛል ሰማችኋት አይደለ በዚህን ሰዓት እንኳን ስለ ትምህርቷ ነው የምታስበው እኔ ምን እንደምትሆን አላውቅም እማ ስለ ትምህርቴማ ተነጋግረን የጨረስን መሰለኝ እኔ አትማሪ አላልኩም ግን እዚህ ሀገር አትማሪም ነው ያልኩት ግን ልጄ እስከምትሞት ቆም ማየት አለብኝ የኔ መታመም እኮ እዚህ ካለው ትምህርቴ ጋር አይገናኝም በቃ አሁን አንጨቃጨቅ እሺ ሲሻለሽ እናወራለን አሁን ረፍት አድርጊ አዎ መሄድ አለብን ቤትም ተናግረን ስላልወጣን ይጠብቁናል አይደል እንዴ ክዲ አዎ በቃ ሌላ ቀን በሰፊ መተን እንጠይቃታለን ሜሉ እግዚአብሔር ይማርሽ እሺ ልሸኛቸው ምን ሜሉ አይ በቃ ምግብ ሰርቼ እመጣለሁ ታዩቻው Surprise! አንተ
ደነገጥሽ አይደል? ምን ትሰራለህ እዚህ? ማለት እንዴት መጣ? ያው በቃ አብሮ አደጌ ናፈቀችኝ። አንድ አይኗን አይቻል ልምጣ ብያቸው እምቢ ሲሉኝ ያው እንደምታውቂው ጣጣ አረኳቸውና ከቻልኳ። ይኸውልጩና አታረገውም አይባልም። እያሰብኩት ያለውትን ነገር አርገው ከሆነ ቆይ ምን አስበሽ ነው? እየቀለድኩ አይደለም፣ የማስበውን ታውቃለህ። አረ አረጋጊው ቡጡ፣ ምን ሆነሽ ነው? እንደምታስቢው አይደለም። እና ምንድነው? ያው ቅጣቴ ረጅም ቢሆንም በጸባይ መሻሻል ምናምን በሚለው በቃ ፈቱኛ። የማን ጸባይ ተሻሽሎ? ያንተ? እባክህ አትቀልድ። አንቺ አታምኚኝም እንዴ ማርያምን? እንዳሰብሽው ቢሆን ኖሮ አልታቀፍም ነበር ማለት ነው። ገል ነበራ። ምን ላድርግ? አንተ አታረገውም አይባልም። ደግሞ እያሰብኩ ነበር፣ ናፍቀኸኝ ነበር። መቼም እንደታች ሰፈሩ ልጅ ሸቤ ደያሲን ስበላ ቆይቼ ካናዳ አየሩ ምናምን ብዬ አልሰክሳችሁ ያለውበትን መቼም መልክ ያስታውቃል። ማን ነው እባክህ እንዲህ ባዩ? አለ እባክሽ አንድ ችግር። እና ግን አንቺ እንዴት ነሽ? እኔማ ምን ሆናለሁ ብለህ ነው እንዴ? እስቲ ፊትሽ ምንድነው እሱ? በጣም ተለውጠሻል። ተይ ወደዛ። አንተ ደግሞ በ6 ወር ውስጥ ምን ይለወጣል? እንጃ ግን የኔ ናፍቆት ነው መሰለኝ ትንሽ ጠውልገሻል። ተይ ጉረኛ። እውነት ግን ጸባይ መሻሻል ብሎ ነው ወይስ ሁልጊዜ ስትመላለስ ደንበኛ መስለ ስኳር ግዛ ብለው ስልከው ነው? አዎ ልከውኝ ነው። ምን ነው ግን አንቺ በእኔ ጸባይ መለወጥ ምንም አላምናልሽ? አይ አንተ ተለወጥክ ማለትማ ያለም መጨረሻ ደርሷል ማለት ነው። እንግዲህ ከዚህ በላይ ሰርተፊኬት አላመጣ፣ ፎቶ አላሳይሽ፣ ቪዲዮ አልቀርጽልሽ፣ ምን ላድርግልሽ? ባይሆን እሱ ትንሽ ያሳመነኝ ነበር። እሱን ግን ትንሽ በይ እባክሽ ወሬ አታብዣውና እንሂድ። ምን አደረኩልኝ? እንዴ ምን ሆነ ነው? ካልሲን አስነካብኝ እኮ። ይቅርታ፣ አሁን ሆኖ አጽዳለሁ። ጫማ መሰለ እንዴ የምታጸዳው? ካልሲ እኮ ነው። አንተ አጥበህ እስክታደርቀው ድረስ እኔ እዚህ ቁጭ ብዬ ልውል ነው እንዴ? እናንተ ምንድነው የምትጨቃጨቁት? ይቅርታ፣ ሐሳብ ውስጥ ሆኜ ነው። ታዲያ እኔ ጫማ ላይ ነው እንዴ የምታስበው? ሲያስጠላ በእናትህ። ቆይ ምን ተፈጥሮ ነው? ሐሳብ ላይ ሆኜ የሰውየውን ካልሲ አበላሽሁበት። አይ አንተ ልጅ ስራም አላሰራለች። አሁን በይሳት ትቀልዳለህ? ሄሎ። አዎ አለ። ሄሎ። አሁን አባቴ ምን ሆነ? ምንድነው? አባቴ በሴ ምንድነው? አባቴ አረፈ። ሰማያለሽ አንቺ? ከዚህ በኋላ እኔ ሳልፈቅድ የትም ውልፍት የለምሽ። አልሰማሽኝም ወይስ ንቀት ነው? እሱን ነገር አስቀምጪ። ወደ ልትሄጂ? ምን ማለት ነው? ወደ ጉሊት ነው? ሰማያለሽ? የአረብ ሀገር ጉዳይ እስካልቀር ድረስ የትም ውልፍት አትይም። እሺ? ጉሊትም ቢሆን ምን ማለት ነው? ወደ ጉሊት እኮ ልሄድ ነው። መልስ አልፈልግም። አሁኑኑ አስቀምጪና ግቢ። እንዴ እቴት ምን ልናደርጋት ነው? ሰማኛለህ? የምንበላው የለን የምንጠጣው የለን። ደግሞ ከዛም አልፎ እኮ መድኃኒት የምንገዛበት የለም። ደግሞ አረብ ሀገር አትበለኝ። ለእንዳንተ አይነቱ አውሬ ደግሞ ትቻት አልሄድም። እሺ ሰማያለሽ? ለእሷ መባባስ አንቺ ነሽ ምክንያቱ። እንዳያም ቢሆን ተርቅጠሽ ታመጫታለሽ። ሂጂ ግቢ። ወንድሟ ቢኖርስ?
ይሄ ነገር ይቅርብኝ። ዛሬማ የመጣው ይምጣ። ሳላያትማ አላረም። ይኸውልህ ትናንት ረዳኝ በጣም አመሰግናለሁ። ግን ደግሞ በሰበብ ባስማም እየመጣ አረብሸኝ። እሺ ኧረ ይደብራል። እኔ እኮ ዛሬ አብረን እንውላለን ብዬ ነው የመጣሁት። ምን ምንድነው? ኧረ ምንም። እንደዚህ ተደናግጠሽ? ትናንት እንዴት ነበር እንዳልን ያልከኝ? የምርሽን ነው? መሄድ ትፈልጊያለሽ? አዎ የምሬን ነው። እሺ ይሄ ቆይ ማን ነው? እንሂድ በቃ። ወዴት ነው የምንሄደው? ቀስ እሺ ቀስ በይ። ወዴት? ይቅርታ መታወቂያ ያለስኩኝ ነው። አይ እንግዲህ ምንም ልረዳሽ አልችልም። ወደ ቤት በእናትህ ለዛሬ ብቻ እኮ ነው የረሳሁትኝ። አይ እንግዲህ አይሆንም አልኩሽ እኮ በጠዋት እንቅፋት አትሁኝብኝ። ጎረምሳው ወዴት መታወቂያ? ኧረ አልያዝኩም። ምን አለበት ዛሬም ብቻ እኮ ነው በእናትህ። በሉ እንግዲህ ተያይዛችሁ ወደ ቤት። ኧረ ተው ግን እንደዚህ እየለመንኩ በእናትህ። አማርኛ አይደል እንዴ ማውራው? በቃ ውጡልኝ። ልማር ነው የመጣሁት። እሺ ጥፋቱ ደግሞ የራሴ ነው። ስለዚህ መለመን አይግረም። ጋሼ እባክዎትን አስገቡልኝ ለዛሬ ብቻ በእናትህ። ግን ይካሳከ ይላል ስኖክ ይላል እንዴ? አረፈዳችሁ ምናምን ሊሉ እንዳይሆን። እንደሱማ ቢሆን ጥሩ ነበረ። አይዲያላይዝንም ለዚህ ያልገባ ነው። አሁንም ይሄ ነገር አልቀረም እንዴ? ለአንድ ወር ቆይተህ ስትመጣ ህግ ሁሉ ተቀይሮ የሚጠብቅ መስሎ ነበር። አልገባህም እኮ ማይክ። እዛ ሃይስኩሎች ሌላ ሌቭል ላይ ናቸው። በቃ ገብቶኛል። የማይታመን ነገር። አንተም ታረፍዳለህ። አዋ ምን እየተካሄደ ነው? ወይ እናንተ ልጆች ምንድነው የሚሻላችሁ? ሁልጊዜ ማርፈድ አይሰለቻችሁም? አላዛር አንተም ደህና ልጅ አልነበር? አበላሹ። እናንተ ግን ምን ብትደረጉ ነው የሚሻላችሁ? በሉ እሺ አይዳችሁን እያሳያችሁ ግቡ። አልያዝም። ቁርስን ረስተሃል? በቃ አስገባቸው ለዛሬ። እነሱ ሁልጊዜ አይታረሙ እና አላዛር ቡቡ ተመልሷል ይላል። መጣ ደግሞ ማ አንቺም ሰው ሆነሽ እኔን ኡፍ። ተነፋፍቃችሁ ነበር መሰለኝ። በስድብ ጀመራችሁ። ምን ይሄ ቦርኮ ነው የሚናፍቀኝ? አላወቅሽኝም ማለት ነው። እኔ የምልሽ ጽጌ ምንድነው ክላሱ ቀሰቀሰ? ጆሲ የለ። ጆሲ ከሌለ ደግሞ መክሊት። ጆሲ እንዴት እንደፈዘዘች አይሻት? እባክህ እሷን ተዋት። ምንድነው ጽጌ? አቦ ንገረኝ በእናትሽ። ብዙ የተፈጠሩ ነገሮች አሉ። ምን አለበት ቢያንስ ተቀመጥ እንኳን ብትይ እኮ። ለምን መቼስ ያልሽውን ደብተር እንዳነብልሽ ነው። ያው እንድናወራ ነው። እሱማ ቢገባክ ጥሩ ነበር። አይገባም እንጂ ደግሞ እናንተ የምናወራው ምንም አይነት ጉዳይ የለንም። ደግሞ ደብተር ለምታነቢው ነገር ታካብጃለሽ እንዴ? እኔ ስንት መጽሐፍ እንደማነብ ታውቂ። ብቻ እሱን ተይውና ምንም ማንም የምናወራው ነገር የለም። ላልሽ ነገር ቀላል ሞልቷል። እሺ ምንድነው? ተናገር። አለ ከምር እኔ ለምት በእርግጥ ዋናውን ነገር ለማውራት ሰዓትና ጊዜ ይመጣል። እሱን ሌላ ጊዜ በሰፊው እናወራለን። ይልቅ ትናንትና ሜላስቶክ በጣም ደንግጠሽ ነበር። እሱን እንዲህ ያነጫንጭሽ ወይስ? በጣም ደህና ናት። አራረጋጊ ጀስት ስለ ጨዋታ ደምቀልኩ። መቼ ስለ ክላሳችን ልጅ ለምን ጠይቀኝ አትይኝም አይደል? ደግሞ ምን? አይ እንደዛ ከሆነ ጥሩ። ግን አይገርም?
ደግሞ ምኑ? የሰው ልጅ ደንግጦ እንዴት ቆንጆ ነው? ስለምንድን ነው የምታወራው? ስለ አንቺ ነዋ። ሰው የሚያህል ነገር ወድቆ ታሞ ራሱ የማይሆን እኮ አንቺ ነው። ሚኪ ወይ አንድ ነገር ላስቸግር። ደግሞ ላንቺ ምን? ያው እንደምታየው እያነበብኩ ነው አይደል? አዎ። ስለዚህ በቃ ሂድ። አዎ አንቺ ደግሞ ምን ስትጠርሽ እሰይ እንደውም ጓደኞች መጡ ገላገሉ። አንቺ ደብሮኛል። በእናትህ ልተኛበት ተወኝ። ተነሽ በእናትሽ። ምንድነው? የምን ድብርት ነው የምመተኛት? ደግሞ ከመቼ ጀምሮ ነው በመክሊት ጉዳይ እንደዚህ ሆነችው? ትሽ መክሊት ማናት? ሲጀመር እኮ የታወቀችው በቆንጅና ውድድር ሳይሆን በእኔ ነው። ስለዚህ እኔ ያለመኖር ከኔ ይልቅ እሷ ነው የሚጎዳት እኮ። ታዲያ ምንድነው እንደዚህ መቆዘም? እኔ አላምንጭ። ምኑን? ፍቅር ያዘሽ እንዴ? አንተ ልጅ ያማል እንዴ? ጽዮን እኮ ነኝ። ምን ላድርግ ታዲያ? እኔ ማቃጭ እንደዚህ አይደለችም። ምናልባት እሱ ከሆነ ብዬ ነው። ደግሞ ምንድነው የሚያስቃችሁ? ምን አገባ? ከፈለግን ለምን አናብድም? ለነገሩ አንዳንድ ሰውም ጀርባው ላይ ደበቀው ማንም ነው። ምን አሁን አንቺ ጤነኛ ነኝ ብለሽ ነው እንደምታስቢው? ኦቴ አልቀረብሽም። መቼስ ካንተ አንብስ የሆንክ ሾካካ። ማ እኔ ሾካካ? yes of course። አንቺ ወደዛ በጥፊ እንዳልልሽ። አንተ እኮ ዝም ካለች ጭኗ ስር ገብቼ ካልቆነጠጥኳት ትላለህ። ለዛው ምሽልግ ነው። ጉድ አፍተርኑን ክላስ። እሺ ዛሬ ትላንትና የተማርነውን እንከልሳለን። ስለዚህ ሁላችሁም ደብተራችሁን አውጡ። እሺ እስከዛ ጥያቄ እንጠያየቅ። what is electric charge? Electric charge is a basic property of matter that causes objects to experience electric force. Nice. What is the types of electric charge? እሺ ቅድስት። I think negative charge and positive charge. ኦኬ ፋይናሊ ወደሚቀጥለው እንሄዳለን። ምንድነው አላዛር ችግር አለ? እኔ እዚህ እንደ ቆራ ለፈልፋለሁ፣ አንተ እዚህ ትገለፈጥልኛለህ አይደል? ናውጣ። አንተን እኮ ነው ናውጣ። ጭራሽ ደግሞ ትጀነናለህ እንዴ ካንተ ነው? አንተም እሺ አሁን ቀጥ ብለው ጣል ቶሎ ሲያዩ ደህና ተማሪ ይመስላል። ቅር ይላል። የሚያስቅ ነገር አለ? እንዲያውም ከ10 ኪዩዝ ይኖረናል። ቶሎ በል የፈጠነ ወረቀት አምጡ። አይሰማም? እሺ ሩሩ፣ አሁንስ ደስ አለ? ስለምን ደስታ ነው የምትወረው? በእናትህ ዞር በልልኝ። እሺ አሁን አልገባኝም ለማለት ነው። ይኸውልህ ፍጹም፣ እኔ ካንተ ጋር የምጨቃጨቅበት ሰዓት የለኝም።
በሰላይ ያለ መኖር እውነት አንታዝና? ቆይ ምንድነው ችግር? ሊዛ ምግብ ሳበላ ቀንና ሌሊት ከእናትና አባቷ ጋር ተጣልታ ታለቅሳለች። አንተ እዚህ ቺኮች እየቀያየር ካለ ምን ትቀጫለህ? ንግግር አስተካክልሽ። ለቀኝ በእናትህ ልቀቀኝና አገኛለሁ። እሺ ለቀኝ በእናትህ። ምግብ የለም እንዴ? አንቺን እኮ ነው የማወራው። ምግብ አቅርቢልኝ። ለመብላት እኮ መስራት አለብህ። አቤት አቤት። መስራት አልችልም። እሺ አሁን ወሬውን ተይና የምትከትፊውን ሽንኩርት ላብስይልኝ። ሽንኩርት የምከትፈው እኮ ግራ ስለገባኝ ነው። እቴቴ ደግሞ ከነጋ ምንም አልበላችም። እንዳልሰራ ደግሞ ዘይት እንኳን የሚባል ነገር የለም። በጣም ከራበ ደግሞ ሽንኩርቱን መብላት ትችላለሽ። ባልጠፋ ቀን ዘይት ዛሬ ነው የሚያልቀው? አዎ የማንሰራ ከሆነ ከአሁን በኋላ ዘይትና ሽንኩርት የሚባል ነገር የለም። ለነገሩ አንተ መብላት እንጂ መስራት አታውቅም። ምንድን ነው ያልሽው አንቺ? አዎ እንዴ እስካሁን ዝም ያልኩት ለቴት ብዬ ነው። እሺ አበዛው። እሺ እንዲህ የሚያደርግሽ የጎረምሳሽ ስለታወቅብሽ ነው አይደለ? እንደውም የአረብ ሀገሩ ጉዳይ እስካል ከዚህ ቤት ንቅንቅ አትይም። ገንዘብ ካስፈለገ አይደለም አረብ ሀገር ገላሽን የሚወስድ ሰጠሽ ታሳክሚያለሽ። ኧረ ተው ካንተም ብሶ ትቆጣለህ እንዴ? እንደውም የትም አልሄድም። እሺ እስካሁን ዝም ያልኩት ለቴት ብዬ ነው። ደግሞ ሰርቶ እንደሚሰው አታታርግሽ። ዝጊ። ትዝታክ ዘውትር ወደኔ የመጣ ትዝታክ ዘውትር ወደኔ የመጣ እፎ የምልበት ሕይወቴ ጊዜ አጣ እፎ የምልበት ሕይወቴ ጊዜ አጣ እንዳላንጎራጉርም እየተገዝቼ። የሚገርም ፐርፎርማንስ። ቆይ አንቺ ልጅ ምን እየሆንሽ ነው? እኔ ምን ሆንኩ? ይኸውልሽ ጽዮን አጠገቤ እንዳደርሽ ስትባይ አሰሚም እንዴ? ብትፈልጊም አላረገውምሽ። ሲቀጥል ይሄ መክሊት ነው የተባለ የግል ቦታሽ አይደለም። ስለዚህ እንደፈለኩ መምጣትም መቅረትም እችላለሁ ማለት ነው። እኔም ላስታውስሽ ከዚህ ክበብ ላልተወሰነ ጊዜ አንቺም ቢሆን ታግደሻል። ተይ እንጂ አይገርምም? ረስቼው ነበር። ሲቀጥል እየሰራው ያየሽ ምን ማድረግሽ ነው? አውቄ ነው። ምን? አዎ ድምጽሽን መስማት ስለማልፈልግ አውቄ ነው። ጭራሽ ማጥፋትሽ ሳይቀር አይንሽን አፍጥሽ አውቄ ነው ትያለሽ እንዴ? ትሽ አንቺ ፊት ሲሰጡሽ ብዙ ታወሪያለሽ። ሲቀጥል ከኔ ጋር ስቶሪ ድምጽሽን ዝቅ እያረግሽው ከማን ጋር እያወራሽ እንደሆነ በጣም ረስተሻል። ጽዮን እኮ ነኝ። ኧረ ተይ ጽዮን ነሽ እንዴ? ታዲያ ለምን ለዛሽ ለህፃነት ስታዋርድሽ አልነገርሻትም ነበር? እኔማ ማድረግ ያለብኝን ነገር አድርጌ ኩስምን አድርጊያታለሁ። ድሮም ለእኔ ምንም ነበረች። ይሄ ብላኝ ግን ላንቺ እኔን ምንም አላረገችኝም። እሺ ኧረ ተይ እኔ ነኝ የምወደው ልጅ ሌላ ሴት ተከተለ ብዬ ሳለቅስ የነበረው። ደግሞ እሱን ከሷ ለመነጠል የሄድሽበትን ቦታ ባትረሺ ይሻላል። እሱንም ቢሆን አንቺ ነሽ አጃጅለሽ የወሰድሽ። ደግሞ ጆሲ ቅጣቱን ጨርሶ ሲመጣ ሁሉም ወደ ነበረበት ይመለሳል። እሺ አሁንም ቢሆን እኔና ጆሲ እንደተራራቀን ማንም ሰው አያውቅም። ያንቺን ግን ክብርሽን ከፍና ዝቅ ነው ያደረገችልሽ። እሺ ኧረ ተይ ጥሩ። እዚህ ጋር አሪፍ ዜና አለኝ። ምን እየሆንሽ ነው ጽዮን? ተወዳጇ የትምህርት ቤታችን ሚስ መክሊት አረጋ ተወዳጁን የባስኬትቦሉን አውራ የሆነውን ጆሲ በእጇ ያስገባች ቢመስላትም በቅርቡ በመጣችው አንዲት ልጅ ከእጇ ፈትልኮ ወጥቷል። እንዴት ካላችሁ ጽዮን ምንድነው? አንተ አስደነገጥከኝ እኮ። አስደነገጥኩሽ እንዴ? አዋ እንዴ ኮቴም የለህም እንዴ? ስላስደነገጥኩሽ በጣም ይቅርታ። ችግር የለውም። ምን ነው ምን ነበር? ፈልጌሽ ነበር እንዴ አለ። ይሄን ያህል ምን ቢሆን ነው? ችግር የለውም ንገረኝ።
እንትን ነበረ። ቆይ ትናንትና ምን ሆነሽ ነው? ምን ሆንኩ እንዴ? ማለት ያው ስደውልልሽ ድምጽሽ ልክ አልነበረም። ጸጥ ብለሽ ቀበጣጥርሽ እንደዘጋሽብኝ። ቆይ ሜሉ ጋር ሄድሽ ወይንስ? ኧረ ሄጃለሁ። ግን አንቺ እኔ ጋር ደውለሽ ነበር እንዴ? አዋ ሆስፒታል እንደገባን ነበር እንደውም የደወልኩልሽ። ነው ወይንስ ስልክሽ ሌላ ሰው ነበር ያነሳው? ምክንያቱም ድምጽሽ ራሱ ተቀይሮብኝ ነበር። ምናልባት ቤት ያሉት ልጆች አንስተውት ይሆናል። በቃ አዎ ይሆናል። በቃ እና ተሻላት እንዴ? እንዴት ነበርሽ? በእናትሽ ከመሸስ ደህና ናት። ኧረ በጣም ደህና ነበረች። ቆይ ግን ማን እንደዛ ያደረጋት? ጤነኛ ነበረች እኮ። የተፈጠረውን ግን ሰምተሻል? አዎ ሰምቻለሁ፣ ግን ትንሽ ነው። ቆይ እናንተ ይሄን ያህል ምን ሰምታችሁ ነው? ሜሉ መመረዟን ነው አይሰማሽም? ወይንስ ሌላም ጉድ አለ? ምን መርዝ? ሜሉ ተመርዛ ነው እያላችሁ ነው? አዎ ሰምቻለሁ። እሱ መስሎኝ ነበር። ቆይ እና አንቺ ምንድን ነው የሰማሽው? እኔማ የሰማሁት መታመሟን፣ ማለቴ በጣም መታመሟን የሰማሁት። እሱማ በጣም ነበርኩ የታመመችው። ሁላችንም ደንግጠናል። ብቻ ፈጣሪ ማለት። አዎ ልክ ነሽ። በጣም ታማ ስለነበር አንድ ነገር ትሆናለሽ ብዬ ፈርቼ ነበር። በቃ ወደ ክላስ ሄድ ነኝ። በቃ ቻው። ቻው። በቃ አና ግን እኮ አልነገርሽኝም ስለ ነፃነት። እጭ ምንድነው አንተ? ቀይ ሁሌ ስለ ነፃነት ብቻ ነው እንደምትጠይቀኝ? እንዴት ነኝ? ያው ካንቺ ድምጽ አንፃር ወሬ ነው የሚመስለው፣ ግን ቢሆንም አንቺ በሌለሽበት ምን ያወጣለት? ኧረ ስቀልድሽ ነው። ሙዚቃ ባለፈበት አልፌ። አይ ምንም አትልም። ግን እዚህ እንዴት ልትመጣ ቻልክ? ያው ትምህርት ቤት አይደል? ትንሽ ዞር ብትያት ትጣጭ። አይቺ የኔ ድብቅ ቦታ ነበረች ብዬ ነው ተከትይሽ ነው። ማለቴ ደህና መሆንሽን ለማወቅ። እንዴት? ከቀደሙ በኋላ ልክ አትሆኝም ብዬ ነው። ደግሞ እንዳሰብኩትም ልክ አይደለሽ። አረ ደህና ነኝ። ለቀደሙ ግን ሶሪ። እሺ። ምን ነው? ሌላ ሰው ሆንሽብኝ። ምን ሶሪ ስላልኩ ነው? ይሄን ያህል እንደ ክፉ ሰው ነው እንደምታይ? ለምን እንደማይገባሽ አላውቅም። በነግርሽማ ደስታዬ ነበር የኔ። አይ እንደዛ ሳይሆን ይህ ሁሉ ደቂቃ ከኔ ጋር ቁጭ ብለሽ ማውራትሽ አስገርሞኝ ሳይጨርስ ይቅርታ ስትይኝ አስደንግጦኝ። ያው እኔን አትወጂኝም አይደል? እውነትም ክፉ ነኝ ማለት ነው። ይገባኛል፣ አትጨነቂ። እና የዚህን ዓመት አዋርድ ለመውሰድ እየተዘጋጀሽ ነው እንደ ሁልጊዜው? ገና አይደል? ቢሆንም ነው ወይስ ከኔ አያልፍም ማንም አይበልጠኝም ብለሽ? ኧረ ተው። እናንተም ብትሆኑ እኮ በስነ ጽሁፍ ደህና እየተንቀሳቀሳችሁ ነው። እሱን ታዩ። እምቢ ብለሽ ዝም ብትይ ራሱ ተማሪ ወስኖ ነው የሚሰጥሽ። እኔ እምልሽ ቅድም ከጽዮን ጋር ተጣልታችሁ ነው እንዴ? ስሟን መስማት አልፈልግም። ይሄን ያህል ምን ተፈጥሮ ነው? ስለማትጠቅመኝ ተውኳት። ይቅርታ ግን ቅድም ጆሲ ስለነገረን ነገር ነው። ለማንኛውም ለቅድሙ ነገር ሶሪ ብያለሁ። ቅዱስ እንዴት ነው የምትወጣው? በእናትህ ምን ነው ፈለግሽ? አይ አብረን እንድንሄድ ነበር። ለምን? እንዴት? ቅድም ያወራን እኮ መስሎኝ ነበር። ማለት ስለምን? ከዚህ በኋላ ጓደኛሞች እንደምንሆን አንዳችን ለአንዳችን ሚስጥረኞች እንደምንሆን አውርተናል ነበር። እናማ ቅድም ደብሮ ካልነበር ያው ጓደኛሞች ለመሆን ደግሞ ከዛሬው መሸኘት ጀምራለሁ። ስላሰብሽልኝ አመሰግናለሁ፣ ግን ብቻዬን ነው መሆን ፈልገው። እንዴ ለምን? አመሰግናለሁ መባል ሰውማ አይደለሁም። እንዲህ እያልክማ አታርቀኝ። እንደዛ ሳይሆን አሁን ጭንቅላቴ ከሰላም ውጪ ምንም እያሰበልኝ ስላልሆነ ስለዛ ተይ። ኦኬ። በድጋሚ አመሰግናለሁ። ደህና ሁኚ። ሰላም ሰላም። አልሽልኝ ልቤ አለው። ሳለሽ እኮ አንድ ቀን ሞላኝ። እንኳን ሳልሞት መጣሽ። አረ ቆይ ምን ሆነሻል ልቤ? ምን ሆንኩ? ፊትሽ ተቀያይሯል፣ ተናድሻል። አባትሽ ሌላ ነገር ተናገሩሽ እንዴ? አይ በአሁኑ አባቴ ልክ እንደነበር ነው የተሰማኝ። ማለት አልገባኝም። ምን ብለው ነው? ያኔ ልጅ አባቱን ይመስላል ያለውን አስታውሼ ነው። እንዴ ምንድነው እሱ? አወሳሰብሽው እኮ። የሆንሽውን ቀጥታ ንገሪኝ።
ታውቃለህ አክቲንግ ላይ እንደዚህ ጎበዝ እንደነበር ካላቅም ነበር። ማ እኔ እንደ ድንገት ፊልም ላይ ያየሽኝ እንዴ? ለምን በጣም የሚገርም ካራክተር። ልቤ ትቀልጃለሽ እንዴ? እኔ ባንቺ ናፍቆት ልሞት ነበር፣ አንቺ ፊልም ምናምን ትያለሽ እንዴ? ቆይ ፍቅሬ መች ነው የሚገባክ? ቆይ ምን ሆነሻል? ካላፈቀርከኝም እኮ አላፈቅርሽም ብትለኝ ይሻለኛል እንዲሁ ከምትጎዳኝ። እንዴ ቆይ ምን ሆነሻል? ከድሮ ጀምሮ ሁሉም ነገር ከኔ ስለሚመጣ የረከሰች ሴት ሆንኩብካ። አንተ መመኘት አንተ መውደድ ሞኝ አስመሰለኝ አይደል? ቆይ ልቤ እኔ እንዴት ነው አንቺን መጎዳው? ቆይ እኔ ለኔና ላንተ ግንኙነት ምን ያላረኩት ነገር አለ? አልፌ ተርፌ ከአባቴ ጋር ተጣለ። እሱም አይሆንሽም ተይቅርብሽ አባቱ ቢጤ ነው እያለኝ እኔ ምንም እየገባኝ አይደለም። ያልኩትማ በጣም ግልጽ ነው። እኔ በጣም የሚያናድደኝ ነገር እንዳንተ አይነቱን አስመሳይና ደረቅ ከአባቴ ማስበለጤ ነው። ልቤ እያልሽ ያለሽው ነገር ግን ገብቶሻል? እኔ ባላፈቅርሽ ነው እንዴ እንደዚህ ሆነው? ብታምኝም ባታምኝም አፈቅርሻለሁ። አረ ብትወደኝ ነው እኔ ለኔና ላንተ ፍቅር እዛ ቤት ውስጥ መስዋዕትነት እየከፈልኩ፣ አንተ ግን እዚህ ማናት ህይወት ናት ምናምን ከሚሏት ጋር ፍቅር ምትጭ። ምን እያልሽ ነው? ምን ነው ዝም አልክ? ቃላት አጠረክ አይደል? ይሄ ሁሉ እዛ ጋር ቆመን ስላየሽ ብቻ ነው? አይ ዝም ብዬ ፈጥሬ ነው። አረ እንደምታስቢው አይደለም። ቀን ጥሩ ሙድ ላይ ስላልነበርኩ ለዛ ነው የመጣችው። ከዚህ በኋላ እንደውም ልቤ እንዳትለኝ አልፈልግም። አልችልም። የራስ ጉዳይ። ልቤ ስሚኝ። ነፃነቴ። አቤት እቴቴ። መድኃኒቱን ገዝተሽ መጣሽ እንዴ? እቴት ባሰብሽ እንዴ? አይ አጣሽ እንዴ? ችግር የለውም ይሄም ቀን ያልፋል። እቴት በእኔ ምክንያት እንዲህ ስለሆንሽ በጣም አዝናለሁ። ደግሞ ለአንቺ መድረስ አልቻልኩም። ተይ ልጅ፣ አንቺ ምንም አላረግሽ፣ አታልቅሽ። ከዚህ በላይ ምን ታረጊ? ይልቅ ስሚኝ፣ ጠንካራ ልጅ ሁኚ። ወንድምሽ ላይ ቂም አትያዝበት፣ እሱም እኮ ወዶ አይደል። ጆሲያችን ይላል። ሚካ ፒስ ነው አሎ እኮ ማንዬ፣ ምን እሺ ጠፋችሁ ወይስ ከቺኳ ጋር ተበሳጥራችሁ ነው የጠፋችሁት? ኧረ አለው ያው ታውቂ የለ ለጊዜው ታግጄ ነው አይደል? የፈሮት ብቻ ደርሶ በኋላ እንዳልስቅ። ኧረ ተው ጆሲ እኮ ነኝ ይጠፋል በል። አይ ሳይሆን ልጅቷ ምን ያህል አደገኛ እንደሆነች ያው ሁላችንም አይተናታል። እና አንተን ያስበረገገች እንደሆነ ይሁን እስኪ እናያለን። እና ግን ምን ላይ ናችሁ? ካሚንግሱን በያ አብሬሱል እንደናከኝ ታከብረኛለህ ነው ማለት። ብቻ አንተ አሸንፍ እንጂ ማክበሩ ለኔቱ። እና ግን ግቢ ሁሉም ፒስ ናቸው? ሁሉ ሰላም ነው። ብቻ ግን ትናንትና የባስኬትቦል ቲም ተሰብስቦ ስላንተ ስናወራ ነበር። ምን ሊያስወጡኝ? አረ እንደዛ ያደረጉ ከሆነም እስኪ እናያለን። ብቻ ግን እደውልልሃለሁ። አይ በቃ ሪፖርት ማድረግን አትርሳ። ፒስ። አቤት መጣሁሽ። የእውነት እናቷ ስለታመመች ነው ወይስ ባለፈው ስላስቀየምኳት? ብቻ ግን ምን የሚሆን ዛሬ ሳላያት ማደር አልችልም።
ተማሪ ናት አይደል? አዎ፣ ለዚያውም እኮ ተንከራታ ነው ሀብታሞች ትምህርት ቤት ያስገባቻት። ወይኔ ምስኪን ስታሳዝን አንጀቴን በላች።